ሰርፕራይዝ ላደርጋት ነው። በምን ምክንያት አትሉኝም? 400,000 ፎሎወር ገብታለች። ሶ በዚህ ሰዓት እሷ ራሷ 400,000 መግባቷን ጭራሽ አታውቀው። እንደምታውቁት እንግዲህ ሊዱ የጧት ሰው አይደለችም። ማታ ላይ ባምሽታ ስለምትተኛ ጧት በጊዜ መነሳት አትችልም። ታዲያ እኔ በጧት ተነሳሁኝና ቀስ ብዬ ሳረብሻት ተዘገጃጅች በተኛችበት ትቻት ከቤት ወጣሁ። እውነት ለመናገር ምን ባደርግላት ትደሰታለች የሚለው ነገር በጣም አስጨንቆኝ ነበር። እንደምሰጣትም በጣም ግራ ግብት ብሎኝ ነበረ። ብቻ ግን ቆንጆ አበባ ላሰራላት አሰብኩኝና ቀጥታ ወደ ተድላ ፍላወር ነው የሄድኩት። ታዲያ የሆነ ቀለል ያለ ነገር አይደለም ላሰራላት የፈለኩት። በትንሹም እንግዲህ የምታውቁኝ ሰዎች እኔ ፐርፕል ከለር አበባ ሲሰጠኝና ስሰጥ ነው የምወደው። ለሊዱ ደግሞ በገዛ እጄ ነው እንግዲህ አበባውን የሰራሁት። እንደምታዩት አበባው ተሰርቶ እስከሚያልቅ ድረስ ብዬ የስራ ቀረጻ ነበረኝ። ከዛ ወደ ቀረጻዬ ሄጄ ስራዬን አየር ላይ ከሰራሁኝ በኋላ የሊዱ አበባ አላለቀም ነበረ። በቃ በጣም እየተጠበቡበት እንደሆነ ተድላ ፍላወሮች በስልክ ልክ ሲነግሩኝ በቃ ቢያንስ እንኳን ወተቴ ልጠጣ ብዬ ካፌ ቁጭ አልኩ። እዩት አበባው እንዴት አባቱ እንደሚያምር። ኢቭን ገቢና አስቀምጬው ቤል ታሳስሬለት ነው ላተንከባከብ ይዤላት። ሊዱ ከእህቷ ጋር እራት ለመብላት ውጪ ነበረችና ለእህቷ ደውዬ ቪዲዮ እንድትቀርጸኝ በሚስጥር ነግሬያት ነበረ። እንዴት እንደደነገጠች ብቻ ተመልከቱ። በጣም ነበረ ደስ ያላት። አልጠበቀችም። 400,000 ፎሎወርስ ራሱ ገብቼ እኮ አንድ ቀን አላደርኩም ስትለኝ ነበርና በቃ በጣም ነበረ ያስደሰትኳት። እንኳንም ደስ ያለሽ ሊና፣ ከዚህ በላይ ደግሞ ገና 1 ሚሊዮን ትገቢያለሽ። የዛኔ ደግሞ አበባውን ባይሱዙ ነው እሺ ጭኜ የማመጣልሽ። እውነቴን ነው የምላችሁ። ሊዱ ራሱ አበባዋን በጣም ነው የወደደችው። ታዲያ እንዲህ አይነት አበባ ማሰራት ከፈለጋችሁ ተድላ ፍላወሮችን ምርጫችሁ አድርጉ። ከስር የቲክቶክ ፔጃቸው ሜንሽን አደርግላችኋለሁ። የሊዱን ደስታ ራሱ እንደምታዩት ፊቷ ላይ በደንብ ነው የሚያስታውቀው። ውጪ ትንሽ ኢንጆይ ካደረግን በኋላ ወደ ቤታችን ገባን። እንኳን ደስ ያለሽ በሏት ኮሜንት ላይ ባይ